ከአበ መቀጠል ፊደል ሀ በጣም በአምላክ ስም ውስጥ የመገኘቷ ነገር ሰፊ ነው ማለት እንችላለን። ለሁሉ መነሻ ይሆናል እንጂ ለሱ መነሻ የለው። 21ን ለማግኘት ደግሞ ትልቁ ቀመር ምንድነው? 777 ደግሞ የተፈጥሮ ቀመር ነው። በረሺት ባራ ኤሎሂም ሐሻማይም ወኤታ አሬስ ከእጅ መዘርጋት ጋራም የመያያዝ ጠባይ ያላት። ስለዚህ ሰውም በተመሳሳይ መልኩ ከምድር አፈር ሲያበጀው ውሃነቱ ይበዛበታል። ክቡራና ክቡራት እንደምንቆያችሁ እንደምናረፈዳችሁ እንደምናመሻችሁ በያላችሁበት ሀገር ሰላማችሁ ይብዛ። ክቡራን ተመልካቾቻችን በዛሬው መርሃ ግብራችን ላይ ፊደል ሀን በአግባቡ እንሰልቃታለን። ቀደምት ኢትዮጵያውያን በቀመሩበት ቀመር እንራቀቅባታለን እና ፊደል ሀ በጣም ትልቅ ፊደል ናት። በተለይ የእግዚአብሔር ስም ለምሳሌ ያህዌህ የሚለው ስም ውስጥ 2 ፊደል ሀ ገብቷል። ያ ህ እንደገና ወ እና ህ ያህዌ 26 እንደሆነ ባለፉት መርሃ ግብራችን ላይ በስፋት አይተናል። ኤሎሂም ስንል አሁንም ፊደል ሀ ገብታለች። ኤሎሄ ስንልም ፊደል ሀ ገብታለች እና ከአበ መቀጠል ፊደል ሀ በጣም በአምላክ ስም ውስጥ የመገኘቷ ነገር ሰፊ ነው ማለት እንችላለን። ግን በጣም ቢያንስ ከ90% በላይ ስም አምላክ ውስጥ ይገባል። እንደምናውቀው አዶናይ ብንል ኤሎሂም ብንል አለው፣ እግዚአብሔር ብንል አለው፣ አምላክ ብንል አለው፣ አብ ብንል አለው፣ አዶናይ ብንል አለው፣ ብዙ ነው። ኢየሱስ ብንል አለው፣ አማኑኤል ብንል አለው። እነዚህ ውስጥ ይገባሉ አልፋን ስለሚወክል አልፋና ኦሜጋን። ነገር ግን ፊደል ሀንም ስንመለከት የሚለው ነገር በስም አምላክ ውስጥ በብዛት ይገባል። ለምን ገባ እንዴት ገባ ራሱን ችሎ ወደፊት የምናየው ይሆናል እና ቅርጽ አካሏን ስትመለከቷት ፊደል ሀ 3 ናት። እንደዚህ ያላት ወደ ታች የወረዳላት ወደ ላይ ያላት 3 ናት ማለት ነው። ፊደል ሀ ራሱ 5ኛ ተራ ላይ ትገኛለች። ግን ቅርጽ አካሏን ልብ ብሎ ለተመለከተ 3 ናት። 1 2 3። ስለዚህ ለምን 3 ቅርጽ አላት የሚለውንም ጨምረን ነው ከነፍቿ ጋራ የምናየውና ያህዌህ በሚለው ላይ 2 ገብታለች። ኤሎሄ በሚለው ላይ ስም አምላክ ውስጥ ጠብ ትላለች፣ መሃል ውስጥ ትገባለች። ለምን ገባች የሚለውን ስናይ ከላይ እንዳየነው ሃዊ ወይም ሃዊ ሀ ማለት ሐላዊ የሚኖር ማለት ነው። የሚኖር የተባለው አምላክም ጊዜ ስንቀጽልለት ከጊዜ በላይ ነው። ለሁሉ መነሻ ይሆናል እንጂ ለሱ መነሻ የለው። ስለዚህ የጊዜያት አስገኝ ስለሆነ ጊዜን ስንቀጽልለት 3 ነገሮች ነው። ልክ እንደ ቅርጿ እንደዚህ ሶስቱም ስለ ጊዜ ለያህዌ ወይም ለኤሎሄ ስንቀጽል ወይም ስናመጣ ፊደል ሀን እናስገባለን። የመጀመሪያው ሃሎ፣ 2 ፊደል ማለት ነው። ሃሎ እንለዋለን። ሃሎ ማለት ያለ የነበረ ማለት ነው። በደንብ እናስተውል። ሀ አለ ማለት ነው። ልክ እንደ ቅርጿ እንዲህ እንደወረደው ሃሎ የሚለውን ፍቺ ይሆናል። ከዛ ወደ ጎን እንደ መውረድ ደግሞ ናሁ አሁን ያለ ማለት ነው። ወደ ላይ እንደ መውጣት ደግሞ ቅርጿ ይሄሉ ይኖራል። እናስተውል። ቅርጽ አካሏን ልብ ብላችሁ ተመልከቱ። ሃዊ ሀ ማለት የሚኖር ያለ ነዋሪ ነባሪ ቀዋሚ መሆኑን ተረድተናል። በእግዚአብሔር ስም ውስጥ ፊደል ሀ እንዴት እንደገባ አይተናል። ቅርጽ አካሉ 3 እንደሆነ እናውቃለን። ስለዚህ ልክ እንደ ቅርጽ አካሉ 3ነት ፊደል ሀ ጊዜን ለአምላክ ስንሰጥ የጊዜ አስገኝ ቢሆንም ሃን ማስገባት ግን ግዳችን ነው። ምን እንላለን? ሃሎ እንላለን። ዘሃሎ ያለ ዓለም ሳይፈጠር ዘመን ሳይቆጠር የነበረ። ናሁ ማለት ደግሞ አሁን ያለ። ይሄሉ ካልን አሁንም ሃን ስንገባ ሄን የሐዘርናት ስናስገባ የሚኖር ልክ እንደ ቅርጽ አካሏ ያለ የነበረ የሚኖር ዘሃሎ ናሁ ይሄሉ። ይሄ ዑደት ነው ማለት ነው። ለዚህ ነው ፊደላት በጣም ኃይል የተሸከሙ ስጋ ሆነው ቁጥርን ደግሞ እንደ ነፍስ ከተው በሕያውነት የሚንቀሳቀሱ በጣም ከቅርጻቸው ጭምር ከጂኦሜትሪው ጭምር ረቂቅ ነገርን የሚያስተላልፉ እንደሆኑ በፊደል ሀ እንረዳለን ማለት ነው። አሁን ሃዊ ሀ ስንቀምረው ምን ይሰጣል? ሆይ ሲጎረድ ወ ሲገባ ግን ሃዊ ሀ ይባላል። ሀ ስንተኛ ላይ ነው? አ በ ገ ደ
ሀ አምስተኛ ነው። ስለዚህ ቁጥር 5 እናያለን። ሀዊ ወ ደግሞ ስንት ነው? አ በ ገ ደ ሀ ወ ስድስተኛ ነው። 5 ሲደመር 6 የ ደግሞ ስንተኛ ላይ ነው? 10ኛ ነው። አ በ ገ ደ ሀ ወ ዘ ሀ ጠ የ 10ኛ። ስለዚህ 5 ሲደመር 6 ሲደመር 10 ስንት ይሰጠናል? 21 ይሰጠናል። ክቡራን ተመልካቾቻችን 21 ይሰጠናል። 21 ደግሞ ምንድነው ነው? ቅድም ሀ የሚለው ቃል ከአየር ጋር በደንብ አስተሳስረነዋል የሚል ድምፅ። ስለዚህ ሀዊ ሀ 21 ይሰጠናል። 21ን ለማግኘት ደግሞ ትልቁ ቀመር ምንድን ነው? 7 ሲደመር 7 ሲደመር 7 ስንት ነው? 21 ይሰጠናል ማለት ነው። 7 7 7 ትሪፕል 7 ይሰጣል። ትሪፕል 7 ደግሞ በጣም ብዙ ምስጢር አለው። ለምሳሌ 666 ለምሳሌ የሰው ቁጥር ነው እንዳለ ዮሐንስ በራእዩ 888 የህይወት ቁጥር እንደሆነ 777 ደግሞ የተፈጥሮ ቀመር ነው። ለምሳሌ ቅዱሱን መጽሐፍ ለመጀመሪያ ጊዜ ስንገልጠው በቀዳሚ ገብረ እግዚአብሔር ሰማየ ወምድረ፣ ይሄ መጀመሪያ መክፈቻ ቁልፉ ነው። በረሺት ባራ ኤሎሂም ሐሻማይም v'et ha'aretz በ1 ቀ 2 ዳ 3 ሚ 4 ገ 5 ብ 6 ረ 7 ታገኘን ማለት ነው። 7 ይሰመርበት። እግዚአብሔር አሁንም 7 ሰማየ ወምድረ 7 7 7 7 ተሰጠ ማለት ነው። ስለዚህ የፍጥረት አሻራ ነው ማለት እንችላለን። 777ን ማግኘት የተለመደ ነው። ወደ አርኪያዊ ሰንጠረዥ ወይም ፔሪዮዲክ ቴብል ላይ ስትገቡ ትልቁን ከከባቢ አየራችን ከፍተኛውን መጠን የያዘው ምንድን ነው? ናይትሮጅን ነው። ኒውትሮኑ 7 ነው። ኤሌክትሮኑ 7 ነው። ፕሮቶኑ 7 ነው። 7 7 7 የሚል ይሰጣል። ሀ ከነፍሳዊ ባህሪ ጋር ከፍተኛ መሰናሰል አላት። ከፍተኛውንም ደረጃ ትይዛለች። በኋላ እንዴት 777 እንደመጣ በዝርዝር የምነግራቸው ይሆናል። ስለዚህ ሀዊ ሀ 21ን በመስጠት 21ን ለማግኘት ደግሞ 7 ሲደመር 7 ሲደመር 7 ትሪፕል 7 መሆኑን እናያለን። ምክንያቱም ትንፋሽ እንደሆነች ተረዱ። የህይወት ትንፋሽ ናት የሚለው ድምፅ ይሄ በጣም ሊሰመርበት ይገባል። ስለዚህ አንዳንዶች ሊቃውንት ደግሞ ሀዊሃን ሀሌታው ሀ ይሏታል። ምክንያቱም ቅርጿን ስትመለከቱ 3 ነው። ቋሚ ታች መሰረትና ወደ ላይ የሚወጣ አንድ ምሰሶ አላት። በተመሳሳይ መልኩ በሀሌ በሚለው ምስጋና በሶስቱ ሰማያት ያሉ መላእክት ኤሎሂምን ያመሰግኑታል። ኤሎሂምን ሀና ለዚህ ውስጥም ታገኛላችሁ። ወይም ኤሎሄን ያመሰግኑታል። በምን ምስጋና? ሀሌ በሚለው ምስጋና ያመሰግኑታል። ስለዚህ እንደ ቅርጸ ፊደሏ 3 ናት። ሌላው ሃይከል አሁንም በሃም ይጀምራል። መቅደስ ነው። ልክ እንደ ቅርጸ ፊደሏ እጃቸውን ዘርግተው ሰዎች አሁንም ሀሌ እያሉ ያመሰግናሉ ማለት ነው። 3 ክፍል ባለው ሃይከል ልክ እንደ መርከብ ባለ መቅደስ ማለት ይቻላል። ይኸውም ሀሌ የሚለውንም ቀመር ስታወጡ አበገደሃ 5 ነው። 5 ነው። ለደግሞ እንደምታወቁት የ10 ነው። ዮድ ነው ማለቴ ነው። ከመዳፍ ነው 20 ነው። ላሜድ ግን ለ30 ነው። የተዘረጋ እጅ ነው። ታውቃላችሁ ቅርጿን ራሱ እዚህ ላይ ማግኘት አይጠፋም። እዚህ ጋር አለች። የቅርጿ የተዘረጋ እጅ ናት። 10ኛ ላይ ነው የምትገኘው። 10ን ጣት ስለምትወክል ማለት ነው። እንግዲህ እጅ ይዘረጋል ማለት ነው። እጅ ይዘረጋል። የእጁን ዘረጋ። ካፍ ደግሞ ምክንያቱም ጣታችንም እጃችን ላይ ያለ ጣት 10 ነው። ካፍ ግን መዳፍ ነው። እጅ ከተዘረጋ መዳፍ የሚጨብጠው በረከት አለ ማለት ነው፣ ይታወቃል። ለዚህ ነው በጸሎት ሰዓት ሰዎች ጣታቸውን እንዲህ አድርገው የሚሰቅሉበት ትልቁ ምክንያት አንደኛ 10 ትልቅ ትርጉም አለው። 10ን ቃላት ይወክላል። 10ን ሕዋሳት ይወክላል። 10ን ነገድ ወደ ላይ ይወክላል። የተደረደሩትን ማለት ነው። ወደዛ አልገባም፣ ምክንያቱም እሱ የላይ የሚተነተን ነው። ከደግሞ 20 ነው። መዳፍ ነው። እንደምታውቁት የከፊደል መዳፍነትን ይሰጣል። የሁለት የእግር መዳፍ፣ 2 የእጅ መዳፍ አሉ። አውራጣት ነው ይሄኛው እንደዚህ የዞረው። 2 እግር መዳፍ ላይ ያሉት 10 ጣቶች፣ 2 የእጅ መዳፍ ላይ ያሉት 10 ጣቶች ሲደመር 20። ለዚህ ነው። ቀጥሎ ግን ለ30 ነው። በትር እንደሆነ ባለፈው አይተናል። ስለዚህ ሀል የሚለውን ነገር ስታዩ ለ30 ላይ ነው።
ሀ 5 ነው 35 ማለት ነው። 35 የሚለውን ይሰጣል። ልብ አድርጋችሁ አስተውሉ። 35 ማለት 3 እና 5 ማለት ነው። 3 እና 5 ስታዩ ምን ትዝ ይላችኋል? 35 አንደኛ ቅርጿን ተመልከቱት። ሀ ጂኦሜትሪዋ 3 ነው። ቋሚ መሰረት እንደገና አንድ ምሰሶ 3 ነው። ልብ አድርጉ። ስንተኛ ተራ ላይ ትገኛለች? 5ኛ። አ በ ገ ደ ሀ 35 ማለት ነው። ስለዚህ ሃሌ ብሎ ለማመስገን የሚቻለው ቀመር 35 ነው ማለት ነው። ስለዚህ ሃዊሃ ሆይሃ ሃሌሃ ወይም ሃሌታውሃ በማባል ትታወቃለች። ይሄ በጣም በጣም የሚገርም ነው። ሌላው እንደሚታወቀው መዘርጋት ነው። ሃን ስታዩት እጇ ወደ ላይ የተዘረጋች ናት። እንደዚህ ትዘረጋለች። በጣም ማስተዋል ያስፈልጋል። ስለዚህ ከእጅ መዘርጋት ጋራም የመያያዝ ጠባይ ያላት። ለምሳሌ ኢትዮጵያ ታበጽሕ እደዊሃ ሀበ እግዚአብሔር፣ ኢትዮጵያ እጆቿን ወደ እግዚአብሔር ታደርሳለች ወይም ትዘረጋለች። ታበጽሕ ስንል ማለት ነው። አሁን እዚህ ላይ ልብ አድርጋችሁ ተመልከቱ። እጅ መዘርጋት ነው። ትዘረጋለች ወይም ታደርሳለች ብለን ብናየው ግን እጆቿን ሲል አሁንም ፊደል ሀ ገባች እዚህ ላይ አብርሃም ስም ውስጥ እንደተቀላቀለች ተመሳሳይ መልኩ ኢትዮጵያ በሚለው እጆቿን ወደ እግዚአብሔር ትዘረጋለች በሚለው ላይም እደዊሃ ብሎ ፊደል ሀ ገብቷል። እና ፊደል ከፍተኛ ኃይል አለው። ለዚህ ነው አብርሃም የሚለውን ፊደል ሀ ጨምሮ አብርሃም ያለው። እሱን ወደፊት የምናየው ይሆናል። በቀመርም ስናይ ሀ 5ኛ ተራ ላይ እንደምትገኝ የኢትዮጵያ የሚለው ስም ሀገር ፊደሉ 5 ላይ የተዋቀረ ነው። ምክንያቱም 5 ቀለም አለው። አ አለው፣ ታ አለው፣ ያ አለው፣ ጳ አለው፣ ያ አለው። ሁሉንም ስናያቸው ግን ኢትዮጵያ የሚለውን 5 ፊደል ይሰጠናል። እጆቿን እደዊሃ ስንል ሃውንም አበገደሃ 5ኛ ተራ ላይ እናያለን። ይሄ ተራ ግጥጥሞች ልንለው አንችልም፣ ቁጥር ለሚያውቅ ማለት ነው። ቁጥር ለሚያውቅ ሰው ተራ ግጥጥሞች አይደለም። ቁጥር ለማያውቅ ሰው ግን ያጣለማኝ ተሳድቦ ይሄዳል አይነት ነው የሚሆነው። ምንም አይዲያውም ስለሌለው ምንም ሊያውቁ አይችልም። የቁጥርን ኃይል፣ የፊደልን ኃይል፣ የጂኦሜትሪን ኃይል ገና እስኪረዳ ድረስ ጊዜያት ሊወስዱ ይችላሉ። ቢሆንም ግን አሁንም ቢሆን ቀምረን እናውጣ። በቴሌቪዥን ስክሪኑ ላይ ያለውን ክበብ ተመልከቱት። ኢትዮጵያ አ ተ የ ጰ የ ነው እንደምታዩት። አ ስንተኛው ላይ ይገኛል? 1ኛ ላይ ይገኛል። ተ 400 ላይ ይገኛል። ዮ የ10ኛ ላይ ይገኛል። ጰ 700 ላይ ይገኛል። ስክሪኑ ላይ በደንብ ተከታተሉት። የ10ኛ ላይ ይገኛል። ሁለቱንም ስደምሯቸው በተለይ እንዳለ ፊደላቱን እንደምራቸው 5ቱንም 1 ሲደመር 400 ሲደመር 10 ሲደመር 700 ሲደመር 10 1121 ይመጣል። 1 1 2 1 ማለት ነው። ይህንን እስቲ ወደ አንድ አሃዝ ወይም ወደ አንድ ዲጂት እንለውጠው። ወደ አንድ ዲጂት ስለውጠው 1 ሲደመር 1 ሲደመር 2 ሲደመር 1 አሁንም 5 ይሰጣል ማለት ነው። ልብ አድርጋችሁ አስተዋላችሁ። ስለዚህ ሃም የሚገኘው ስንት ላይ ነው? 5ኛ ላይ ነው። መጨረሻውን ኢትዮጵያ የሚለው ሲቀመር 5ኛ ላይ በመምጣት አስገራሚ ትስስርን ሰጠና እደዊሃ ስንል የተዘረጋች እጅ፣ የተዘረጋ እጅ እንደሆነ ቅርጸ ፊደሉ ራሱ ያመለክታል። ፊደልሃን አስመልክቼ የምነግራችሁ ትልቁ ነገር ሃዊ ማለት ህላዌ ማለት ነው። አኗኗር ማለት ነው። አኗኗር ማለት ነው። ስለዚህ በነፍስ ህላዌ ላይ የምትገኝ ታላቅ ፊደል ፊደል ሀ ናት እና ፊደላት ታላቅ ምስጢር የያዙ ናቸው። እኛ እንደምናስበው ዝም ብሎ የተዋቀሩ አይደሉም። ስርዓት ያላቸው በቁጥር የተገነቡ ብዙ የስነ ፍጥረትን ምስጢር የሚያመለክቱ ናቸው። አሁን ሀ እስቲ ሁላችሁም ቤታችሁ እስቲ ፊደል ሃን ለመጥራት ሞክሩ እስቲ እና ትንፋሽ ናት። ሁ ስንል ድምፁን ተረዳችሁት? ሄ ህ ሆ። ስለዚህ ትንፋሽን ወይም መተንፈስን ታመለክታለች እና መጀመሪያ ይሄ ትንፋሽ የተሰጠው ማን ነው? ሰው ነው። እግዚአብሔር ሰውን ከምድር አፈር አበጀው፣ የሕይወትንም እስትንፋስ
አለበት ተነፈሰበት ማለት ነው። እና ሰውም ሕያው ነፍስ ያለ ሆነ ይላል። ሕያው ነፍስ ያለ ሆነ እና እስቲ በደንብ አድርጋችሁ አስተውሉት። እዚህ ላይ ቁጥር 5ን መወከሏ ቅድም ነግሬያቸዋለሁ። አ በገደ ሀ ላይ ነው። ስለዚህ ያህዌህ ሀ ያለበት ወይም ኤሎሂም ከአራቱ ባህርያተ ሥጋ ሰውን ፈጠረው። ሲፈጥረው እንዴት ፈጠረው የሚለውን በደንብ ስናይ ወገብሮ እግዚአብሔር ለሰብ እመሬተ ምድር ይላል። ሰውን ከምድር አፈር አበጀው። ልብ አድርጉ እዚህ ላይ ከምድር አፈር አበጀው። ከምድር አፈር አበጀው ሲል ከምድር ላይ ከየብሱ ባህሩ ይበዛል። ስለዚህ ሰውም በተመሳሳይ መልኩ ከምድር አፈር ሲያበጀው ውሃነቱ ይበዛበታል። ምክንያቱም ምድር ላይ ከየብሱ ይልቅ ባህሩ እንደሚበዛ። ስለዚህ 3/4 ወይም 70% ደምነን ማለት ነው። ቀሪዋ 30 ግን ከምድር አፈር አበጀው ሲል ንጥረ ነገሮች ከምድር የተገኙ ንጥረ ነገሮች አሉበት ማለት ነው። ስለዚህ 73 ትልቅ ቁጥር ነው። ሰው ከምድር አፈር ተበጅቷል። የሕይወትን እስትንፋስ አግኝቷል። ሕያው ነፍስ ያለው ሆኗል እና የሚለውን እስትንፋስ እናያለን እና በአፍንጫው አለበት ተነፈሰበት እና እነዚህ ቀዳዳዎች የሕይወትን እስትንፋስ ተቀብለዋል። ለዚህ ነው ጥበብ ቤቷን ሰራች 7ቱን ምሰሶዎችን አቆመች ሲባል 7 ብዙ ትርጉም አለው። ከትርጉሙ አንዱ በኢትዮጵያ ቀመረ ፊደል ሊቃውንት የሚታወቅ ነገር አለ። ከአንገት በላይ ያለው መታወቂያ ሰው የሚባለው መታወቂያ የሚባለው ከአንገቱ በላይ ያለው አካሉ ነው። እዚህ ውስጥ 7 ቀዳዳዎች አሉ ማለት ነው። ጥበብ የሰራው ሰው ልጅ 7 ቀዳዳዎች አሉት። 2 አይን አሉት፣ 2 ጆሮዎች አሉት። የሚለውን የሕይወትን እስትንፋስ የተቀበለ 2 አፍንጫ ቀዳዳዎች አሉት። አንዱ አፍ ነው፣ ጉሮሮ ነው እና እነዚህ 7ቱ ቀዳዳዎች ትርጉም አላቸው። ቀኝ አይን፣ ግራ አይን፣ ቀኝ ጆሮ፣ ግራ ጆሮ፣ ይሄ አፍንጫ ቀዳዳ፣ ጉሮሮ በጣም ብዙ ትርጉም አላቸው። ወደዛ ውስጥ አልገባ። ግን ኦክሲጅንን ተቀብሎ ካርበን ዳይኦክሳይድ ያወጣል። በሕይወት ለመኖር እንግዲህ አየር ተሰጥቶታል ማለት ነው። አየር ተሰጥቶታል። የሚተነፍሰው ኦክሲጅን የሚያስገባ ኦክሲጅን ሕይወት ሊሆነው ኦክሲጅን እና አቃጥሎት የሚያወጣውን ካርበን ዳይኦክሳይድን ልብ ብላችሁ ተመልከቱ። ቅድም ሀዊ 21 ሰጥቶን 777 ናይትሮጅንን ቀመር እንዳገኘን ኦክሲጅን ጋር ስትመጡ ኤሌክትሮኑ ስንት ነው? 8 ነው። ፕሮቶኑ 8 ነው። ኤሌክትሮኑ 8 ነው። 8 ኦክሲጅንን ይተነፍሳል ማለት ነው።